5 ለሆድ ድርቀት የሚቀንሱ ምግቦች የመጀመሪያው ኪዊና ፓፓያ። ኪዊ በውስጡ ሃይ ፋይበር ስለያዘ በቀን 2 ፍሬ ያክል መውሰድ አለብን። ፓፓያ ደግሞ እሱም ፓፒን የሚባል ፕሮቲን ይዟል በውስጡ። ሁለተኛ ጎመንና አረንጓዴ ቅጠላቅጠሎች ጎመን፣ ቆስጣ፣ ሰላጣ፣ አበባ ጎመን እነዚህን በብዛት መመገብ ካልሽየምን ይዘዋል። ይሄ ደግሞ አንጀታችን ሪላክስ እንዲያደርግ ይረዳሉ። ሶስተኛ ጥራጥሬዎች ድፍን ምስር፣ ሽምብራ፣ አተር እነዚህ ሶሉብል ፋይበር ይዘዋል። ይሄ ሶሉብል ፋይበር ደግሞ ስቱላችን ሶፍት እንዲሆን ያደርጋልናል። አራተኛ ሆል ግሬኖች የገብስ ዳቦ፣ ኦትስ እና ተልባም በተለይ በውሃ ዘፍስፈን ከወሰድነው ውሃ የመምጠጥ ባህሪ ስላለው ስቱላችንን ሶፍት የማድረግ ባህሪ አለው። አምስተኛ ውሃ በደንብ መጠጣት ቢያንስ በቀን ከ2 ሊትር እስከ 3 ሊትር መጠጣት አለብን። ይሄ ሶሉብል ፋይበሮችን እንደገና ደግሞ ነን ሶሉብል ፋይበሮችን ከወሰድን በኋላ ውሃ ካልጠጣን ኮንስቲፔሽን ማባባስ ስለሆነ ውሃ በደንብ መጠጣት አለብን። አመሰግናለሁ። መሐመድ ጀማል ነኝ። የስነ ምግብ ባለሙያና አማካሪ ነኝ።